አከላችን ያላገባ ካለ አላህ ይዳሩ ያገባ ካለ ያገባን ደግሞ አላህ Subhanahu Wa Ta'ala ሐያት በረካት ነው ሐያት አላህ ነው በረካት ነው ሐያት አላህ አው ይሄ ነው ጀነት ይሄ ነው ዱንያ አላህ Subhanahu Wa Ta'ala ሊያዝበን አይደለም የፈጠረን እንደዛ እንዳትስቡ አላህ ለዓዛብ አይደለም ለተሻለ አይደለም እዚህ መጣን ለጭንቀት አይደለም እዚህ መጣን የሆነ ጀነት አለ የሆነ ሀገር አለ አላህ Subhanahu Wa Ta'ala መጀመሪያ እዛ ይፈጠረን በስህተት ምክንያት ወጣን እዚህ ትንሽዬ ኸይር ዒባዳ ሰራርተን ያቺን አላህ Subhanahu Wa Ta'ala አባስቶልን ብዙ አድርጎልን አضعاف مضاعف አድርጎልን ادخلوا الجنة انتم وازواجكم تحبرون የሰው ልጅን አላህ ሲፈጥረው ሁሉንም ለጀነት ነው የፈጠረው ኢላ መን አባ እምቢ ብሎ ጀሃነም የሚገቡ ሰዎች ብቻ ካሉ ነው አላህ ሲፈጥረን ለጀነት ነው የፈጠረን አላህ ሲፈጥረን ለራሓ ነው የፈጠረን አላህ ሲፈጥረን እንድንኖር እንድንስቅ እንድንደሰት ነው አላህ Subhanahu Wa Ta'ala የፈጠረን ለዓዛብ አይደለም አላህ ለጭንቀት አይደለም አላህ Subhanahu Wa Ta'ala የፈጠረን ሁሌ ጭንቀት አይደለም እስልምና ውስጥ ሁሌ ተዓብ አይደለም እስልምና ውስጥ